ብሎኛል። ሃሌሉያ ሃሌሉያ ሃሌሉያ። በጥቂት ነገር ታምራት አደርጋለሁ አለ እግዚአብሔር። አሜን 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 አሜን። እስ በኔ ሕይወት ታምራት ይሆናል በሉ። ድሉ ለኔ ይሆናል በሉ። እኔ አሸንፋለሁ ይበላል ሰው። ድሉ ለኔ ይሆናል። ድሉ ለኔ ይሆናል። እኔ አሸንፋለሁ አሸንፋለሁ። አልሸነፍም። ቀኛችሁ ከባዱና አልሸነፍም 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 ይበላል ሰው። አልሸነፍም አልሸነፍም አልሸነፍም። ድገም ሆነ አልሸነፍም አልሸነፍም አልሸነፍም። ድገም ሆነ አልሸነፍም አልሸነፍም አልሸነፍም። ለአንዳንድ ሰዎች እንዲህ ብሎ እየፎከረ ያለው ጂኒ አለ። አሸንፌያለሁ ዘግቻለሁ አይሆንም እያለ ነው። እግዚአብሔር ግን እንዲህ አለኝ፣ ሰብሬ አሻግራቸዋለሁ አለኝ። ሰብሬ አሻግራቸዋለሁ አለኝ። ዝግ የመሰለ ነገር ይከፈታል። የቆመ የማይመሰለ ነገር ይቀጥላል። እግዚአብሔር አሻግራለሁ ይለኛል። ድሉ የኔ ነው ይለኛል። እኔ ከአንቺ ጋር ነኝ ይልሻል እግዚአብሔር። እኔ ከአንተ ጋር ነኝ ይልሃል እግዚአብሔር። ሃሌሉያ። እንዲህ ተባባሉ። አንተ አልተዘጋህም በሉ። ነገርሽ አልተዘጋም። ነገርሽ አልተዘጋም። ተስፋ እንዳትቆርጥ። ተስፋ አትቁረጥ። አትቁረጥ። አትደንግጥ በሉ። አትፍራ። አትፍራ በሉ። አትፍራ። ታምራት ይሆናል። ታምራት ይሆናል። ድንቅ ይሆናል። ድንቅ ይሆናል። መሻገር ይሆናል። መሻገር ይሆናል። እንደገና መነሳ። እንደገና መነሳት። እንደገና መቀጠል። እንደገና መቀጠል። እንደገና መግባት። እንደገና መግባት። እንደገና መብራር። እንደገና መብራር። ይሆናል። 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 ይሆናል ይሆናል። ይሆናል። ማላሰብራት አላሰብኩኝ ኮምፓለሽ አንዳችሁ ነው። አትቀርም ትሻገራለህ። አትፍራ በሉ። አትቀርም ትሻገራለህ። አትፍራ። እየፎከራ ትሄዳለህ በሉ። እየፎከራ ትሄጃለሽ በሉ። አይሆንም እያለሽ ትሄጃለሽ። አይሆንም እያለ ትሄዳለህ። አይሆንም እያለ ትሄዳለህ በሉ። አይሆንም እያለ ትቀሰቅሳለህ። ለምን ተስፋ ትቆርጣለህ በሉ። ተስፋ ትቆርጣለህ። እግዚአብሔር ካንቺ ጋር አለ። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንተ ጋር አለ። እግዚአብሔር በሕይወት ላይ አለ። እግዚአብሔር በሕይወት ላይ አለ። እግዚአብሔር በመንገድ ላይ አለ። እግዚአብሔር መንገድ ላይ አለ። ድሉ ላንቺ ይሆናል በሉ። ድሉ ያንተ ይሆናል። አሜን። ጮክ በሉና ድሉ የኔ ነው ይበላችሁ። ድሉ የኔ ነው። ድገም ሆነ ድሉ የኔ ነው። ድገም ሆነ ድሉ የኔ ነው። ጮክ በሉና ድሉ የኔ ነው ይበላችሁ። ድሉ የኔ ነው። ድገም ሆነ ድሉ የኔ ነው። የፈራ ሰው አለ እዚህ ውስጥ? እጃችሁ ከፍ አድርጉ። ይህን ቃል ነው የምንሰብከው ዛሬ ማለት ነው። የፈራ የተነገጣ ወደ ያለ ምን ይመለስ። ያልፈራስ ለውጊያ ምን ይውጣ ይዘጋጅ። ኢየሱስ ጌታ። የፈራ ካላ ምን ይመለስ እና አሁን የማይፈሩ ሰዎች ወጥተው ያሸንፋል። አሜን 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 አሜን። ሃሌሉያ። መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፍት መጽሐፍ ምዕራፍ 6 ቁጥር 1 ላይ ጌዲዮን የተባለው የሩቤል ከእርሱም ጋር የነበሩ ሕዝብ ሁሉ ማለዳው ተነሱ። ማለዳ ምን ሆኑ? ተነሱ። በሐሮድም ምንጭ አጠገብ ሰፈሩ። የሚዲያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበር። እግዚአብሔር ጌዲዮንን ካንተ ጋር ያለው ሕዝብ ምን ሆኗልና በዝቷል። ስለዚህ ምን ሆኗልና ምን ሆኗልና እግዚአብሔር ከብዛት ጋር ጉዳይ ነው። እጃችሁ ከፍ ከምን ጋር ተመልከቱ፣ እንዴት እንደሚያደርግ ማለት ነው። እዚህ ጋር ቁጥሩን እንደገና ተመልከቱ። የፈራ የተረገጠ እንደገና ማለት ነው። ወደ ኋላ ምን ይሆን? ምን ይሆን? የእስራኤል ልጅ እጄ አዳነኝ ብሎ እንዳይተባየን እኔ ሚዲያማውያን በእጄ አሳልፌ ምን አደርጋለሁ? እሰጣለሁ። አሳልፌ አልሰጣቸውም። አሁንም እንግዲህ የፈራ የደነገጠ ከጋለዲያ ተራራ ተነስቶ ምን ይሁን ይመለስ ብለህ በሕዝቡ ጆሮ አውጃለሁ። ከሕዝቡም 22,000 ምን ሆኑ? ተመለሱ። 10,000 ቀሩ ይላል። የፈራ ስንት ሰው ማለት ነው? ሊገርም ነው። እስቲ 22,000 ይበላል። 22,000 ሰው ስንት ሰው? 22,000 ሰው ምን ይሆናል? 22 ተመለሰ። ፈራ 22 ሰው አይደለም እኮ 22,000 ማለት ነው። የፈራ የደነገጠ ወደ ኋላ ተመለሱ። ከመቼ እያሉ የነበሩ ሰዎች ወደ ኋላ ምን ሆኑ? ተመለሱ። እግዚአብሔር ጌዲዮንን ሕዝቡ ገና ብዙ ነው፣ ወደ ውሃ አውርዳችሁ በዛም ይፈትናችኋለሁ። እኔ ይህ ከአንተ ጋር ይህ የምለው እርሱ ከአንተ ጋር ይሄዳል፣ እኔም ይህ ከአንተ ጋር አይሄድ የምለው እርሱ አይሄድም አለ። ሃሌሉያ። ሕዝቡንም ወደ
በምላሱ የሚጠጣ ሁሉ እርሱን ለብቻ አድርጎ እንዲሁም ሊጠጣ በጉልበቱ የሚበረከከውን ሁሉ ለብቻ አድርገው አለው። በእጃቸው ውሃ ወደ አፋቸው አድርጎ የጠጡት ቁጥር 300 ነበሩ። የቀሩት ሕዝብ ግን እግዚአብሔር ጌዴዎንን በእጃቸው ውሃ በጠጡ በ300 ሰዎች አድናቸዋለሁ። እጃችሁ ከፍ አድርጉ። ስንት ሰው? እግዚአብሔር የሚፈልገው ስንት ሰው? የወጣ አጠቃላይ ስንት ነበር? እንዲብሩ 32 ከዛ የቀራ ስንት ነበር? አይ 10,000 እንደገና ማለት ስንት ቦታ አካፈለው? 300 ምንድን ነው ያደረገው? በጉልበት ተንበርክኮ ውሃ የሚጠጣው አንድ፣ እንደ ውሻ ውሃውን እንደገና በምላስ ምን የሚያደርገው ውሃ የሚጠጣው፣ ሶስተኛ ደግሞ በእጁ እያፈሳ ምን የሚያደርገው ውሃ የሚጠጣውን ሰዎቹን ለያለ። አሁን በጉልበት የሚበረከት ተንበርክኮ ውሃ የሚጠጣው አይሆንም፣ እግዚአብሔር አይፈልግም። እንደ ውሻ በምላስ ውሃ የሚጠጣውን እግዚአብሔር አይፈልግም። እግዚአብሔር የሚፈልገው በእጁ እንደዚህ እያፈሳ ውሃ የሚጠጣው 300 ሰዎች እግዚአብሔር ፈልግ። በ300 እንደገና ማለት የሚዲያም ያምር መንደር አናውጣለሁ አለ እግዚአብሔር። ሃሌሉያ! እጃችሁ እኔ ዛሬ አንድ ሰው ይፈልጋል። ጫካ ይዞ ኢየሱስ ጌታ አሜን። ይቻላል የሚለው አንድ ሰው ይፈልጋል። አሜን። ሰብሮ የሚገባው አንድ ሰው ይፈልጋል። አሜን። ኢየሱስ ጌታ አሜን። ይቻላል የሚል ሰዎች ከፍ ያለ ይቻላል ወይ? yes እግዚአብሔር ታምራት ማድረግ ይችላል። ይችላል የሚል ሰዎች ከፍ ይችላል። አሜን። ይችላል ወይ? አዎ እዚህ ይችላል የሚል ሰው እጁ ቀኝ እጁ ከፍ ይችላል። ይችላል። አሁን እኔ የሚፈልገው 32,000 አይደለም የሚፈልገው 10,000 አይደለም የሚፈልገው ስንት ሰው? 300 ሰው። በ300 ውስጥ ላይ አሁን ማለት 3 ሰው ሊኖር ይችላል። በራሳቸው እጅ መንገድ ከፍቶ የሚገቡ ሰዎች ማለት ነው። የተያዘውን ነገር የሚያስለቅቁ ማለት ነው። አይሆንም የተባለው ነገር የሚቀይሩ ሰዎች ማለት ነው። ኢየሱስ ጌታ ነው። ከእናንተ ጋር እግዚአብሔር ሆኖ ይሰራል። አሜን። እጃችሁ ከፈሩ እግዚአብሔር ከኔ ጋር ሆኖ ይሰራል ይባላል። እግዚአብሔር ከኔ ጋር ሆኖ ይሰራል። ድገም ሆነ እግዚአብሔር ከኔ ጋር ሆኖ ይሰራል። ከማን ጋር ሆኖ ነው የሚሰራው? ከኔ ጋር ሆኖ። ሃሌሉያ አሜን። ምን ማለት ነው? በምላስ ከዛ ተንበርክኮ ውሃ በመጠጣትና በእጅ አፍሶ በጠጡ ሰዎች ላይ ልዩነቱ ምንድን ነው? እስኪ እኔ መፍታት የሚችል ሰው አለ በዚህ ጉባኤ መካከል? ምንድን ነው ልዩነቱ? እንደ ውሻ በደረት የሚጠጡት እንደ ውሻ በምላስ የሚጠጡት ጥንካሬነት ተጠባባቂነት የለውም። እሺ እንደኔ ከሆነ እና በደረት የሚጠጡት ደግሞ የወደቁ ናቸው። እሺ ልጆች ገጠር ላይ ያደጋችሁ ልጆች ሰዎች ካላችሁ ተንበርክካችሁ ወንዝ ላይ ውሃ የጠጣ ሰው አለ እዚህ ውስጥ? እንደዚህ እሺ ሌላ እንደዚህ ተንበርክኮ ማለት ነው። 1 2 እሺ ሌላ አለ ተንበርክኮ ማለት ነው። እሺ በእጅ እንደዚህ የጠጣ ሰው አለ እዚህ ውስጥ? እስቲ አሳይ። 1 2 3 4 5 6 7 8 እሺ በምላስ ተጠጣን እንደ ውሻ አማጣፍ ነው ስለተዛባው ለምን ያለው ያጠጣችሁ? ውሻ ውሃ ሲጠጣ በጣም ያስጠላል። ምንድን ነው የሚያደርገው? በቃ ማለት ውሃውን እየረጫል ነው የሚያደርገው። ቶሎ ምን ያደርገው ማለት ነው? እርካታ አገኘው ማለት ነው። ኢየሱስ ጌታ። ግን በእጅ እንደዚህ አድርጋችሁ ሲጠጡ ቆሻሻ ካለ ራሱ ታያለ። እያያችሁ ነው። ቆሻሻ ካለ ምን ታደርጋለህ? ትደፋ። ተንበርክከህ ሲጠጣ ግን ምን ይመጣል? ማለት አራት ተደረሰው አይዋ በድንገት እኮ በውስጣችሁ ላይ እንደዚህ የጠጣችሁ ሰዎች ገብተው ከሆነ ይታል። እጃችሁ ከፍ አድርጉ። እግዚአብሔር አሁን እናንተ እንዴት ነው የምፈልገው? እጃችሁ ከፍ አድርጉ። እጃችሁ ቀኝ እጃችሁ ለምሳሌ ተዘግተው ያለው በር በምንድን ነው የምትከፍቱት? ቁልፉን እንዴት ነው የምታደርጉት? በእግር ላይ በእግር መክፈት ትችላላችሁ። ስለዛ የተዘጋውን ቤት ወይም በር ለመክፈት በእጃችሁ ላይ ምን መያዝ አለባችሁ? አሁን በእጃችሁ ላይ ምን ይዛችኋል? እነዚህ 300 ሰዎች ማለት ነው ከ32,000 ይቀሩ ናቸው። ስንቱ ማለት ነው? የፈራ የደረገጠ 22,000 ወዴት ሄደዋል? ወደ ቤት ገብተዋል። ሌላ ደግሞ እንደገና ማለት አይ እንዋጋለን ያሉትን ደግሞ እግዚአብሔር አይ አሁንም እንደገና መለያ ትፈልጋለሁ። ከዛ 300 ሰው የሚሆን አይደል ቀረ አይደል?
700 ሰው ወዴት ነው የሄደው? ወዴት ሄደ? እጃቸው ከፍ አድርጉ። አንድ ሰው እንዲያስተውል ይፈልጋል። እግዚአብሔር እንዲህ ብሎኛል። በሰው ሳይሆን በራሳችሁ እጅ ሰርታችሁ የምትቀይሩ ሰዎች አላችሁ። የተዘጋውን ደግሞ የምትከፍቱ ሰዎች አላችሁ። እኔ ከፍታለሁ ይበላል ሰው ድገም። በአንዳንዶች አፍ ላይ የእግዚአብሔር ኃይል አለ። በአንዳንዶች አፍ ላይ የእግዚአብሔር ጣት አለ። የእግዚአብሔር ኃይል በቀኝ እጃችሁ ላይ አለ። እግዚአብሔር ቀኛችሁን ትዘረጋላችሁ፣ ጨለማ ይመታል ይለኛል። የተዘጋ ይከፈታል ይለኛል። እግዚአብሔር ጠላቶቻችሁን ትመታላችሁ ይለኛል። እጅግ በል ጠላትን እመታለሁ ይበላል ሰው ጠላትን እመታለሁ ይገባዋል። ጠላቶችን እመታቸዋለሁ፣ ጠላቶችን እበቀላለሁ ይበላል። ጠላቶችን እበቀላለሁ፣ አሸንፌ እመጣለሁ፣ አሸንፌ እመጣለሁ። ድሉ የኔ ነው፣ ድሉ የኔ ነው። አልያዝም፣ እወጣለሁ፣ አሸንፋለሁ፣ አሸንፋለሁ። እግዚአብሔር ነግሮኛል፣ እግዚአብሔር ነግሮኛል፣ እግዚአብሔር ነግሮኛል፣ እግዚአብሔር ነግሮኛል። እግዚአብሔር የሚያምነው እግዚአብሔርን አምነው በብዛት ሳይሆን በጥቂቱ ነው። በጥቂቱ ያድናል፣ ይታደጋል፣ ነፃ ያወጣል፣ ቀንበርን ይሰብራል፣ ሞትን ይሽራል። በጌታ በኢየሱስ በእናንተ ቤት ላይ ቆሞ ያለው ዘንዶ አሁን በቀኝ እጃችሁ የተመታ በኢየሱስ የተመታ በዚህ ላይ ቆሞ አልከፈት ያለው ደጅ አሁን ይከፈታል። ባንቺ እጅ ይከፈት፣ ባንተ እጅ ይከፈት፣ በእጃችሁ ይከፈት፣ በእጅሽ ይከፈት፣ በኢየሱስ ይከፈት፣ በኢየሱስ ይከፈት። ቀኛችሁን እንዲከፋሩ ልተብራት ያነሰባ እዚህ ቤት ከመጣችሁ እንዲህ ሰው ሆናችሁ ከፍታችሁ መውጣት ትችላላችሁ። እግዚአብሔር በእናንተ ሕይወት አደገኛ ታምራት ያደርጋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እያላችሁ የእግዚአብሔር ቤት በእግዚአብሔር ቤት ላይ እግዚአብሔር የሚሰራው እንደድሮ ጋራችሁን ራሳችሁን እንደ ሕፃናት የሚያደርጉ ሰዎች ጋር እግዚአብሔር መጥቶ ነገሮቻቸውን ይሰራል። ኢየሱስ ጌታ ትልቅ ነኝ የበላይ ነኝ የሚሉ ሰዎችን እግዚአብሔር አያውቅም። እግዚአብሔር ግን ዝቅ ብሎ እንደገና እሱን ለሚፈልጉት እጁን ይዘረጋል። ሃሌሉያ ከፍቶ ያሻግራቸዋል። እጃችሁ ከፈር ሃሌሉያ። እንዲህ ተባብሉ። ነገርሽ ይስተካከላል እንዳትፈሪ በሉ። ነገርሽ ይስተካከላል እንዳትፈሪ። ጠላትሽ ብዙ ስለሆነ እንዳትፈሪ በሉ። ጠላቶች ብዙ ስለሆነ እንዳትፈሪ። ያንተ ጠላት ብዙ ቢሆን አንተ ታሸንፋለህ። ያንተ ጠላት ብዙ ቢሆን ታሸንፋለህ። ድሉ ያንተ ይሆናል። ድሉ ያንተ ነው። ድሉ ያንተ ነው። ድሉ ያንተ ነው። ታሸንፋለህ። ታሸንፋለህ። ከቁጥር በላይ ቢሆን በሉ። ከቁጥር በላይ ቢሆን አንተ ታሸንፋለህ። አንተ ታሸንፋለህ። የነሱ ቁጥር በሉት፣ የነሱ ቁጥር አንተን አያስቀርም። አንተን ወደ ኋላ አይመልስም። አንተን ወደ ኋላ አይመልስም። ድሉ ያንተ ነው። ድሉ ያንተ ነው። እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ አንተ ታሸንፋለህ እያለ ነው። አንተ ታሸንፋለህ፣ አንተ ትገባለህ እያለ ነው። አንተ ትወርሳለህ፣ አንተ ትቀየራለህ እያለ ነው። አንተ ትቀየራለህ፣ አንተ ኃያል ትሆናለህ እያለ ነው። ኃያል ትሆናለህ። ድሉ ያንተ ነው ይልሃል። ድሉ ያንተ ነው ይልሃል። አትዋረድም፣ አትዋረድም። ጠላትን ታዋርዳለህ፣ ጠላትን ታዋርዳለህ። አዋርደህ ትገባለህ፣ አዋርደህ ትገባለህ። የሚያስፈልግን ትወርሳለህ፣ የሚያስፈልግን ትወርሳለህ። የሚያስፈልግን ትቀበላለህ፣ የሚያስፈልግን ትገዛለህ። እሰጣለሁ ይልሃል፣ እግዚአብሔር ይሰጣል። እቀይራለሁ ይልሃል፣ እግዚአብሔር እቀይራለሁ ይልሃል። ሰው አደርጋለሁ ይልሃል፣ እግዚአብሔር ይጎበኛለሁ ይልሃል። የእግዚአብሔር ጉብኝት በአንቺ ሕይወት ላይ ዛሬ ይጀምራል፣ አሁን ይጀምራል፣ በዚህ ቀን ይጀምራል። የእግዚአብሔር ክብር ታያለህ። አንተ አትሸነፍም፣ አንቺ አትሸነፍም። ድሉ ያንቺ ነው። እግዚአብሔር እንዲህ ይልሻል፣ እረዳሻለሁ፣ አበረታሻለሁ፣ አሻግርሻለሁ፣ አግዝሻለሁ፣ ወደ ከፍታ አወጣለሁ። የሚያሳየው ነገር አለ። አሁን ታያለህ፣ ታመንኮ ታያለህ፣ አመንሽ ታያለህ፣ ለቅሶ አያለህ። የተሰለፉት ጠላቶች ይቀጠቅጣል፣ ይመታል። እግዚአብሔር እኔ አልፎ
ከ300 ሰው ጋር ከስንት ሰው ጋር? ከ300 ሰው ጋር ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። እንዴት አሁን እግዚአብሔር ካንተ ጋር መኖሩን አረጋግጥ እንጂ እንዳትፈራ። እግዚአብሔር ካንተ ጋር መኖሩን አረጋግጥ እንጂ እንዳትፈራ። እንዴት አሁን እግዚአብሔር ካንተ ጋር መሆኑን እወቅ እንጂ አትፍራ። እግዚአብሔር ካንተ ጋር ብቻ ይሁን እንጂ አትፍራ። አንተ ታሸንፋለህ። አንተ ታሸንፋለህ። ድሉ ያንተ ነው። ድሉ ያንተ ይሆናል። ድሉ ያንቺ ነው። ድሉ ያንቺ ነው። ተሸንፍ አምናስ ብራታን እዚህ ውስጥ ላይ ተሸንፍ ያለው እያለ እየፈራ ያለ ሰው አለ። የሰማይ አምላክ እግዚአብሔር እንዲያለ እኔ አንተን አሻግራለሁ ይላል። አሜን። እኔ አሻግራለሁ ይላል። አሻግራለሁ ይላል። እዚህ ውስጥ ላይ እንዲህ አይነት ጸሎት ተጸልያችሁ ሰዎች አላችሁ። እግዚአብሔር ወይ አንተ ከኔ ጋር መኖርህን ምልክት ስጠኝ ብላችኋል። እግዚአብሔር ለአንዳንዶቻችሁ አሁን ምልክቱን እግዚአብሔር ይሰጣል። ምልክት ይሰጣል። ዛሬ ለአንዳንዶቻችሁ ምልክት ይሆናል። በሕይወታችሁ ላይ ምልክት ይሆናል። በመንገዳችሁ ላይ ምልክት ይሆናል። በቤታችሁ ላይ ምልክት ይሆናል። እግዚአብሔር እንዲህ ያለ ሶስቱንም ሰዎች እለያለሁ፣ ወደ ወንዝ ዘሚኑን ውረድ አለ። እንደ ውሻ በምላስ ውሃ የሚጠጡትን ምን አደርጋለሁ? እለያለሁ። ተንበርክኮ የሚጠጡትን ምን አደርጋለሁ? እለያለሁ። በእጃቸው እንደገና ውሃ እያፈሱ የሚጠጡትን እለያለሁ። ከዛ በኋላ በእጃቸው ውሃ እያፈሱ የጠጡትን ሰዎችን ምን አደርጋለሁ? ቁጠራለሁ። ከቆጠራ በኋላ ቁጥራቸው ስንት ነበር ይላል? 300 ነበር አለ። ከዛ በኋላ ምንድን ነው ያለው? በ300 ወደ ሚዲያም ያውያንን እንደ አንድ ሰው ይመታችኋል አለ። እግዚአብሔር እጃቸው ከፍ አድርጉ። ሃሌሉያ። እንድተባበሩ ያንተ ጠላት በኃይል ይመታል በሉት። ያንተ ጠላት በኃይል ይመታል። ድገም አሁን ያንተ ጠላቶች በኃይል ይመታሉ። አንተን የሚያስፈራሩ ይዋረዳሉ በሉ። አንተን የሚያስፈራሩ ይዋረዳሉ። ሊያሸማቅቁ የሚፈልጉ ይዋረዳሉ በሉ። ሊያሸማቅቁ የሚፈልጉ ይዋረዳሉ። ትንሽ ማድረግ የሚፈልጉ ይዋረዳሉ በሉ። ሊያዋርዱ የሚፈልጉ ይዋረዳሉ። ተስፋ እንደሌለ የሚናገሩ ይዋረዳሉ በሉ። ተስፋ እንደሌለ የሚያዩ ይዋረዳሉ። ድገም አሁን ተስፋ እንደሌለ የሚቆጥሩ ይዋረዳሉ። እጅ ከፍ አድርግና ተስፈኛ ነኝ ይበላል። ተስፈኛ ነኝ። ድገም አሁን ተስፋ አለኝ። ተስፋ አለኝ ይበላል። ተስፋ አለኝ። ተስፋ ይሁን ነው ይበላል። ተስፋ ይሁን ነው። ያየሁት ይፈጸማል። ያየሁት የሰማሁት ይፈጸማል። የሰማሁት አምላኬ የነገረኝ ይሆናል። አምላኬ የነገረኝ ይሆናል። ታሸንፋለህ ብሎኛል። ታሸንፋለህ ብሎኛል። አሸንፋለሁ። አሸንፌ እገባለሁ። አሸንፌ ድሉ የኔ ነው። 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 መረከብ ይሆናል። አሜን አሜን። መረከብ ይሆናል። መረከብ ይሆናል። እረከባለሁ። እረከባለሁ። እይዛለሁ። እይዛለሁ። እጨብጣለሁ። እጠብቃለሁ። እደስታለሁ። እደስበታለሁ። ገበሬ ነው እጨብጣለሁ። እጨብጣለሁ። አሜን። እጨብጣለሁ። ድገም ሆነ እጨብጣለሁ። በሆነ እጨብጣለሁ። በእውነት ለአምስት ሰዎች እግዚአብሔር እንዳለ የታምራትን ቁልፍ በእጃችሁ ሰጠዋል። ሸለመናዲያሞስ ብርሃንመስ አይኮማናዲያሞስ ፔላዳለሞስ ረባጃናዲያሞስ እንድትከፍቱ ለአምስታችሁ እግዚአብሔር ቁልፍ ሰጥቻለሁ አለ። ቁልፍ ሰጥቻለሁ ይለኛ። ቁልፍ ተሰጠሽ። ቁልፍ ተሰጠሽ። ቁልፍ ተሰጠ። የተደገማ ተቆረጠ። የተሰራ ተቆረጠ። የተሰራ መሳሪያ አይከናወነ። ተብሎ እንደተጻፈ በቤታችሁ ላይ የተደገመ መሳሪያ ተበላሸ። 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 ተቆረጠ። ተበላሸ። 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 ቀኛችሁ ከፍ አድርጉ። ላታብራዲያና ሶፕራጃ አይኮፓን ሀዲያሞስ ሰፕረደነሞስ በዚህ ጉባኤ መካከል ላይ አንዳንድ ሰዎች እልፍ ብለው እንዳይሉ የሆነ ቦታ ላይ ቆሞ እንዲቀሩ ነገሮቻቸው እንዲበላሽ በሐዘንና በለቅሶ ዘመናቸውን እንዲጨርሱ ተሰጥቶ የነበረውን እግዚአብሔር እንዲያለኝ እኔ ጠላቶቻችሁን አሸንፌአለሁ። ወደ ድል መሻገር ሆነላችኋል። ወደ ድል መግባት ሆነ አለ እግዚአብሔር። መቀየር ሆነ አለ እግዚአብሔር። መለወጥ ሆነ አለ እግዚአብሔር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እጃችሁ ከፍ አድርጉ። እስራኤላውያንን ረጅም ዘመን ሚዲያማውያን ምን እያደረጉ ነበር? እያስለቀሱ ነበር፣ እያጫነቁ ነበር። የሚዘሩትን እንደገና ማለት ነው ኢላቸውን እያበላሹ ነበር። የሚዘሩት ነገር እንደገና በእነሱ ቤት ላይ አይገባም። ነገሮቻቸውን የሚያበላሸው የሚዲያማውያን ግመሎች ነበር። እጃችሁ ከፍ አድርጉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዘርታችሁ ባዶ የሆናችሁ፣ ለፍታችሁ ባዶ የሆናችሁ፣ ሞክራችሁ ባዶ